በማኒፌስቶአችን ላይ ሁለቱን ታላላቅ የውሃ አካላት በዛ አይነት መንገድ ስናስቀምጥ በእኛ እይታ የኢትዮጵያ መጻኢ ተስፋ እድገቷ አቅሟ የሚወሰነው እነዚህን ሁለት ታላላቅ የውሃ አካላት አባይንና ቀይ ባህርን በአግባቡ መጠቀም ስንችል ነው። አባይን ያለውን ሙሉ የልማት አቅም ስንጠቀም፣ ቀይ ባህርንም ደግሞ እንዲሁ ለሎጂስቲክስ፣ ለባህር ጉዳዮች፣ ለደህንነታችን በአግባቡ ስንጠቀም ኢትዮጵያ ከፍ ትላለች፣ ታድጋለች፣ ትበለጽጋለች ብለን ማመናችንን ነው የሚያመላክተው። አባይ ከኢትዮጵያ የሚነሳ ታላቅ ወንዝ በመሆኑ ምክንያት አንዱ የኢትዮጵያ ዕጣ ፈንታ የሚወስን ነው ብላችሁ ማስቀመጣችሁ ትክክል ሊሆን ይችላል። ቀይ ባህር ግን ኢትዮጵያ በየት በኩል አግኝታውና በየት በኩል ህልውናውን የሚያረጋግጥ ሆኖና በምን መንገድ የምትጠቀመው ሆኖ ነው እንደ አንድ የህልውና ዕጣ ፈንታ መሳይ አድርጋችሁ ያስቀመጣችሁት? በታሪካችን እንደምናየው ከታሪክም እንደምንረዳው ኢትዮጵያ ቀይ ባህርን በቀረበች ጊዜ ቀይ ባህርን በምትጠቀምበት ወቅት ከፍ ያለ የንግድ ትስስር፣ ከፍ ያለ ዓለም አቀፋዊ ተጽዕኖና ግንኙነት ነበራት። በተጨማሪም በቅርብ የተደረጉ የተባበሩት መንግስታት ድርጅት ጥናቶችም እንደሚያመላክቱት አንድ ሀገር የራሱ ወደብ ሲኖረው ራሱ የሚጠቀምበት የባህር በር ሲኖረው እና ሳይኖረው በኢኮኖሚው ላይ ትልቅ ልዩነት ያመጣል። ዶክተር ገዱ የዚህ ሀሳባችሁ መነሻ ታሪክ ነው ነባራዊ እውነታ? ነባራዊ እውነታውንም እየተናገርኩኝ ነው። ነባራዊ እውነታ 20% ያህል የአንድ ሀገር እድገት እንዲቀንስ ያደርጋል የባህር በር አለመኖር። ስለዚህ ይህንን ነባራዊ ሁኔታ ነው መለወጥ የምንፈልገው። ኢትዮጵያ እያደገች ነው፣ ግን የባህር በር ቢኖረን አስተማማኝ የሆነ የራሳችን ወደብ ቢኖረን እድገታችን ከዚህ በላይ ሊሳለጥ በሌላት የባህር በር እጣ ፈንታዋ ይወሰናል ስትሉ በሌለ ነገር እንዴት እጣ ፈንታ ይወሰናል ብላችሁ አስቀመጣችሁ ነው? ጥያቄው ያለፈ ታሪክ እውነታ ነው፣ አሁን ያለው እውነታ ነው። ዛሬ የሌለን ነገር ትላንት ነበረን፣ ነገ ደግሞ ይኖረናል ብለን እናምናለን። በሰላማዊ ዲፕሎማሲያዊና ህጋዊ መንገዶች ባህር በር እንዲኖረን ማድረግ እንችላለን ብለን ቁርጠኛ አቋምና እምነት አለን። በማኒፌስቶአችሁ ላይ አስተማማኝ የባህር በር ማግኘት ህጋዊና ፍትሃዊ መብታችን መሆኑን ከፍ አድርገን አንስተናል ብላችኋል። ጉዳዩን ማንሳቱን ብቻ እንደ ስኬት ነው ወይ የምታዩት? በማንሳት ምን አገኛችሁ? ጉዳዩን ማንሳት በራሱ አንድ ስኬት ነው። የመጨረሻው ስኬት አይደለም፣ ግን የስኬት ጅማሮ ነው። ያልተጀመረ መንገድ አይገባደድም፣ አይጠናቀቅም። ስለዚህ በማንሳታችን ምን አገኛችሁ ከተባለ ኢትዮጵያ ያጣችሁን፣ ኢትዮጵያ የተጎዳችሁን ዓለም እንዲያውቀውና እንዲረዳው ይህንን ጥያቄ እንዴት ምላሽ እንስጠው ብሎ ንግግር እንዲጀመር ማድረግ ችለናል። ስለዚህ ይሄ የሂደቱ አንድ ስኬት ነው ብለን እናስባለን። የባህር በር ጥያቄው ያልተጠናና ወቅቱን ያልጠበቀ ኢትዮጵያን ለከበባ ቀጠናውን ደግሞ ለከፍተኛ ውጥረት የዳረገ ነው የሚል ጠንካራ ትችት ይሰማል። ምንድነው የብልጽግና ፓርቲ ምላሽ በዚህ ላይ? ይህንን በፍጹም የምንቀበለው ትችት አይደለም። ኢትዮጵያ የባህር በር ጥያቄዋን በማንሳቷ ቅር የተሰኙ የከፋቸው የተወሰኑ ኃይሎች ሊኖሩ ይችላሉ። እነዚህ ኃይሎች ግን የኢትዮጵያን በጎ መቼም የማይፈልጉ ናቸው። እነዚህ ኃይሎች ስለተቃወሙ ብለን ህዳሴ ግድብን አልተውንም። የብሔራዊ ጥቅማችንን ማዕከል አድርገን አስቀድመን መቀጠል መሄድ እንዳለብን እናምናለን። አብዛኛው ሀገራት ደግሞ የኢትዮጵያ ጥያቄ ፍትሃዊና ተገቢ እንደሆነ ተረድተዋል። ስለዚህ ይሄ ትችት ሚዛን የሚደፋ ነው ብለን ለምን የብዙ ሰው ጥያቄ ብልጽግና ፓርቲ መንግስት ሆኖና ተመስርቶ ሀገር መምራት ከጀመረ 7-8 ዓመቱ ነው። በዚህ ጊዜ ውስጥ እንዴት ያለ ጥልቅ ጥናት እንዴት ያለ ጊዜ ኖሯችሁ ነው የበሰለ ሀሳብ አቅርበናል የምትሉት? መቼ ነው ያጠናችሁት? ይህንን ጥያቄ ማንሳት የጀመርነው የብልጽግና ፓርቲ መንግስት ከሆነ ጊዜ ጀምሮ ነው። ለህዝብ ይፋ ሆኖ የወጣው ግን ቀረብ ባሉ አመታት ነው። ስለዚህ በዚያ ሂደት ውስጥ ሰፊ ውይይት ለማድረግ ችለናል። ሌላው ታሳቢ መደረግ ያለበት ደግሞ ቀረም ባለው መንግስት ይህንን አጀንዳ ለማፈን ጥረት ቢደረግም በተለያዩ አገር ወዳድ ኢትዮጵያን ለረጅም ዓመታት ለ30 ዓመት ማለት እንችላለን ሲነሳ ሲብሰለሰል ሲጻፍበት ውይይት ሲደረግበት የቆየ አጀንዳ ነው። ስለዚህ አጀንዳው የበሰለና እንደው የዘገየ ሊባል የሚችል እንጂ ያለ ጊዜው ቀድሞ መጣ ሊባል የሚችል አጀንዳ አይደለም። ይሄን ጥያቄ የብልጽግና ፓርቲና ብልጽግና የሚመራው መንግስት ሲያቀርብ በአንድ በኩል የሀገራትን ሉዓላዊነት የሚጣረስ በመሆኑ ምክንያት
ሀገሪቱን የግጭት ቀጠና ሊያደርጋት ይችላል፣ ቀጠናውንም የግጭት ማዕከል ሊያደርገው ይችላል የሚል ጥያቄ ያላቸዋል። ሌሎቹ ደግሞ በዲፕሎማሲያዊ መንገድ ይሄኛውን ማስፈጸም የሚችሉበት መፍትሄ ሳይኖራቸው ነው ጉዳዩን አጀንዳ አድርገው ጠረጴዛ ላይ ያስቀመጡት የሚል ጥያቄ ማለት እንደዛ አይደለም። ምክንያቱም የሀገራትን ሉዓላዊነት ባከበረ መንገድ በተለያየ ሰጥቶ መቀበልና በስምምነት የባህር በር ጥያቄያችን እውን ሊሆን ይችላል። እንዲህ ያለ ተሞክሮ በሌሎች ዓለማትም አለ። በኮንሴሽን ሊሆን ይችላል፣ በሊዝ ሊሆን ይችላል፣ በመሬት ልውውጥ ሊሆን ይችላል። በተለያዩ አግባቦች የባህር በር ማግኘት እንደሚቻል ተሞክሮች ያሳያል። የባህር በር ማግኘት የምትፈልጉት ለማን ምን ሰጥታችሁ ከማን ነው? እሱ በድርድር ሂደት የሚበስልና የመጨረሻ ውጤቱ የሚታወቅ ነው። ስለዚህ ዛሬ ላይ ከድርድሩ ቀድመን ለገሌ ይሄንን ሰጥተን ብለን ማገባደድ እና መደምደም አንችልም። ቀደም ሲል ጉዳዩ የተጠናና የበሰለ ነው አሉኝ። አሁን ደግሞ ጉዳዩ ሲበስል ነው የድርድሩን ጉዳይ የምንናገረው አሉኝ። ሁለት የተጋጨ ሀሳብ ነው ያነሳው። አልተጋጨም። ጥናታችን በስሏል። ድርድሩ ደግሞ ቀጣይ ምዕራፍ ነው። አንዱ ምዕራፍ አልቋል ማለት ሌላው ምዕራፍም አልቋል ማለት አይደለም። በተከታታይ መሄድ ያለባቸው ጉዳዮች ናቸው። ከሶማሌላንድ ጋር የተፈረመው የመግባቢያ ስምምነት በምስራቅ አፍሪካ ቀጠና ላይ ከፍተኛ ውጥረት ፈጥሯል። ይህ ስምምነት ኢትዮጵያን በዲፕሎማሲው መድረክ የተገለለች ከማድረግ በስተቀር ለኢትዮጵያ ምንም አልፈየደም የሚል ጥያቄ ያላቸው ብዙ ሰዎች አሉ። ኢትዮጵያ ተገላለች የተባለው እንዴት ነው ብዬ ነው እኔ ጥያቄ የምጠይቀው። ባለፉት ጥቂት ዓመታት ብቻ ወደ ኢትዮጵያ የመጡ የሁለትዮሽ ግንኙነታቸውን ከኢትዮጵያ ጋር ለማጠናከር የመጡ የተለያዩ ሀገራትን ልኡካንን ብናይ በዓለም አቀፍ መድረኮች ኢትዮጵያ የተባበሩት መንግስታት የሰብአዊ መብት ምክር ቤት ተመራጭ ሆናለች። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተመራጭ ሆናለች። የብሪክስ አባል ሆናለች። የጂ20 ታዳሚ ሆናለች። በየጊዜው የተለያዩ ከፍተኛ ልኡኮች ወደ ኢትዮጵያ እየመጡ ይገኛሉ። እና እንደዚህ ያለ መገለል አለ ወይ? እና ተገላለች የሚባለው አንዳንዶች ራሳቸው የሚመኙትን እየተናገሩ ካልሆነ እውነታው እንደዚህ እንዳልሆነ በግልጽ ተገላለች ያስባለው ይሄኛውን ስምምነት መፈራረሙን ተከትሎ የጎረቤት ሀገራት እንደ ሶማሌ ያሉት ሀገራት፣ እንደ ሱዳን ያሉት ሀገራት፣ ሻገር ብለው እንደ ግብጽ ያሉ ሀገራት፣ የአረብ ሊግ የመሰሉትን ሀገራት ተቃውሞ አሰምተዋል ነው። የጎረቤቶቻችንንም ብናይ ከጎረቤቶቻችን የሶማሌው ፕሬዝዳንት ባለፈው ዓመት ብቻ ኢትዮጵያ የአፍሪካ ህብረትን ሳንቆጥር ስንት ጊዜ መጡ፣ ምን አይነት ግንኙነት ነበረን የሚለውን ብናይ የህዳሴ ግድብ በተመረቀ ጊዜ ጎረቤቶቻችን ከደቡብ ሱዳን፣ ከሶማሊያ፣ ከኬንያ፣ ከጅቡቲ መጥተው የደስታችን ተካፋይ ሆነው ይሄ ስኬት የኢትዮጵያ ስኬት ብቻ ሳይሆን የመላው ጥቁር እና የአፍሪካ ህዝብ ስኬት ነው ብለው አቋማቸውን እንደገለጹ ይታያል። ታዲያ ምኑ ላይ ነው ተገለለን የሚባለው? ኤርትራን በተመለከተ በማንፌስቷችሁ ገጽ 164 ላይ ከኤርትራ ጋር ለሁለት አስርተ ዓመታት የተዘጋውን ግንኙነት ከፍተን ግንኙነቱን አድሰናል ብላችኋል። ይህ ታደሰ የተባለው ግንኙነት አሁን በምን ደረጃ ላይ ይገኛል? ከኤርትራ ጋር ግንኙነቱን በማደስ ኢትዮጵያ ሰላም ፈላጊ እንደሆነች ለዓለም ህዝብ ማሳየት ችለናል። በኤርትራ ያለው ወንድም ህዝብም ኢትዮጵያን ለኤርትራውያን ምን አይነት አመለካከት ምን አይነት በጎና ቀና ወንድማዊ እይታ እንዳላቸው ማሳየት ችለናል። በዚህ የተገኘው ትርፍ ትልቅ ነው። ይህንን ለማስቀጠል በአስመራ ያለው መንግስት እንቅፋት ቢሆንም የተገኘው ትርፍና ያስተላለፍነው መልእክት በቀጣይ ለሁለቱ ሀገራት የህዝብ ለህዝብ ግንኙነት ትልቅ ፋይዳ ያለው ነው። አሁን የሁለቱ ሀገራት ግንኙነት በምን ሁኔታና በምን ደረጃ ላይ ይገኛል? አሁን ባለው ግንኙነት ላይ የኢትዮጵያ መንግስት ቅሬታዎች እንዳሉት መታረም ያለባቸው ነገሮች እንዳሉ አቋማችንን ለዓለም ሁሉ ግልጽ አድርገናል። የኢትዮጵያን በተመለከተ አዳዲስ ሀያላን ሀገራት የሚባሉት ኢመርጂንግ ፓወርስ የሚባሉት በቀይ ባህር ላይ ያላቸውን ፍላጎት መሰረት አድርጎ ኢትዮጵያን የእጅ አዙር ጦርነት ቀጠና ሊያደርጋት ይችላሉ፣ ብልጽግና የሚመራው መንግስትም የዚህ ተባባሪ ወይም ለማስቆም የሚያስችል አቅም የለውም የሚል ጠንካራ ጥያቄ ላላቸው ሰዎች ምንድን ነው ምላሽው? በፍጹም በእኛ በኩል ያለው እይታ አሁን ያለው ተለዋዋጭ የዓለም ሁኔታ እየተለዋወጠ ያለውን የዓለም ስርዓት የኢትዮጵያን ብሔራዊ ጥቅም እውን ለማድረግ የምንጠቀምበት
የራሱ የሆነ ፈተና የራሱ የሆነ ተግዳሮት ይዞ የሚመጣ ቢሆንም አብሮ ደግሞ ይዞት የሚመጣው እድል እንዳለ በመገንዘብ ይህንን እድል ተጠቅመን የኢትዮጵያን ስትራቴጂካዊ ጥቅሞች እውን ለማድረግ የምንሰራበት ነው የሚሆነው። ኢትዮጵያ የረጅም ጊዜ ታሪክ የረጅም ጊዜ ዲፕሎማሲ የሀገረ መንግስትነት ታሪክ ያላት ሀገር ነች። ምንም ቢሆን የእጅ አዙር ጦርነት ማዕከል ልትሆን ትችላለች ኢትዮጵያ ነው የኢትዮጵያ ሕዝብ ስጋት ምንድነው? እርስዎ የሚሰጡት ዋስትናና ምላሽ? የኢትዮጵያ እንደዛ እንዳትሆን ጠንካራ ተቋማትን እየገነባን ነው። ኢኮኖሚያችንን እያሳደግን ነው። አቅማችንና የተጽዕኖ አድማሳችንን እያሰፋን ነው። ስለዚህ እንዲህ ያለውን ስጋት የሚመክት የሀሳብ ጥራት፣ ዝግጁነት እና ቁርጠኛ አቋም አለን ብለን ማስገንዘብ እንፈልጋለን። የመጨረሻ ጥያቄ፣ ኢትዮጵያ ከአንዳንድ ሀገራት ጋር ያላት ግንኙነት መርህ አልባና ተቋም የሌለው ነው ይላሉ ኤርትራና የተባበሩት አረብ ኤምሬትስን በማንሳት ምንድነው ምላሾት? ኢትዮጵያ ከሁሉም ሀገራት ጋር ያላት ግንኙነት ብሔራዊ ጥቅማችንን ያማከለ የኢትዮጵያን ጥቅም ወደፊት ለማራመድ እንዲጠቅም ሆኖ የተቃኘ ነው። ስለዚህ ይህንን ማስገንዘብ ማስረገጥ እንፈልጋለን።